በሚቀጥሉት 5 እና 10 ዓመታት ውስጥ አርቲፊሻል ኢንተለጀንስ በርካታ ሰዎችን ከስራ ገበታቸው ሊያወጣቸው ይችላል። ይህም የጤና ባለሙያዎችን፣ ግራፊክስ ዲዛይነሮችን እና ፕሮግራመሮችን ያካትታል። ከሁሉም አስቀድሞ ለዚህ ተጋላጭ የምትሆኑት የገንዘብ ተቀባዮች ወይም ካሸሮች ናቸው። በራሳቸው ቼክአውት የሚያደርጉ ማሽኖች በውጭው ዓለም ላይ ሰዎችን እየተኩ ሲሆን ኢትዮጵያን በሚመጡት ዓመታት አፕላይ መደረጉ ማይቀር ነው። ለዚህም እንደ አማዞን ያሉ ቼክአውት ፍሪ ስቶር የተሰኙ ሙሉ ለሙሉ ከሰው ነፃ የሆኑ ሱፐርማርኬትስ ምሳሌ መሆን ይችላሉ። ሌላው ግራፊክስ ዲዛይነርስ ናቸው። በርካታ የኤአይ ቱልስ ፈጣንና ርካሽ በሆነ መንገድ ፖስተሮችና ሎጎዎችን ጄኔሬት የማድረግ አቅም አላቸው። ነገር ግን የእያንዳንዳችሁን የፈጠራ ስራና የደንበኞቻችሁን ፍላጎት በተገቢው መረዳት ላይ ችሉ ስለሚችሉ ጀስት ስራችሁን በኤአይ ጭምር የታገዘ በማድረግ ተፈላጊነታችሁን አብዙ። ወደ ጤና ባለሙያዎች ስመጣ ኤአይ እስካኖችን በማንበብና ሪፖርቶችን በመጻፍ ከሰው ልጅ የተሻሉ ናቸው። ነገር ግን ፍቅርና እንክብካቤን ማሳየት ስለማይችል በስራችሁ ሊያግዛችሁ ነው የሚችለው እንጂ ሙሉ በሙሉ ሊተካችሁ አይችልም። በመጨረሻም ፕሮግራመርስ ትመጣላችሁ። ለመመረቂያ ፕሮጀክቴ በትልቁ ከረዱኝ ውስጥ ቻትጂፒቲ አንዱ ነው። የተወሰኑ ኮዶችን ከመጻፍ አንስቶ ሀሳብ እስከ መስጠት ድረስ ትልቅ አቅም አለው። ነገር ግን እነዚህን ቱልስ ለመጠቀም ራሱ ቤዚክ የሚባሉትን የእያንዳንዱን ፕሮግራሚንግ ላንጉጅ ቤዚክ ማወቅ ይጠበቅባቸዋል። አሁን ላይ ስለ ቴክኖሎጂ እየተማራችሁ ወይም እያጠናችሁ ከሆነ በትክክለኛው መንገድ ላይ ናችሁ። የኔን ስራ አርቲፊሻል ኢንተለጀንስ በፍጹም አይተካውም የምትሉ ስራችሁን ኮመንት ላይ አስቀምጡልኝ። ፒስ አውት።